እዛ መልሳለች ማለት ነው። እሺ ሰላም እንዴት ናችሁ? አለን ይመስገን። እንዴት ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን አለሁ። ስማችሁን ለተመልካቾቻችን አስተዋውቁ። ስምረት ግርማ እባላለሁ። ቅድስት አሰፋ። እሺ ስምረት ግርማና ቅድስት አሰፋ ቀለል ያሉ የመዝናኛ ጥያቄዎችን ልጠይቃችሁ ነበር የጋበዝኳችሁ። ጥያቄውን መጀመር እንችላለን ማለት ነው። እሺ አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ከ10ሩ ሻማዎች 3ቱን ንፋስ አጠፋቸው እና አድረሽ ስትመጪ በጠዋቱ ክፍል ውስጥ ሻማዎች ይቀራሉ? አያድሩማ። ሻማ ስለሆነ ያልቃሉ በርተው መስለኛል። አዎ ያልቃሉ። ያልቃሉ? አዎ ቀልጦ ያልቃል። መቼም አዳሩን ሙሉ በርቶ አይጠብቀኝም። እኔም ለዛ ነው የማስበው። እሺ የጠፉት 3ቱ ይቀራሉ ማለት ነው። ንፋስ አጠፋቸው። ንፋስ ያጠፋቸው 3ቱ ኦኬ። በርተው ነው እኮ ምን ጥያቄ በርተው አይደለም? እየበሩ ነው። 3ቱን ንፋስ አጠፋቸው ነው ጥያቄው አይደለ? እሺ አንድ ክፍል ውስጥ 5 ሰዎች አሉ። ከ5ቱ አንዱን ገብተሽ ገደልሽው። ስለዚህ በድምሩ ክፍል ውስጥ ሰዎች ይቀራሉ? 5 ሰው። ጥያቄውን እስኪ ድገሙ። አንድ ክፍል ውስጥ 5 ሰዎች አሉ። ከ5ቱ አንዱን ገብተሽ ገደልሽው። ስለዚህ በድምሩ ክፍል ውስጥ ሰዎች ይቀራሉ ማለት ነው? 6 ሰው ምናልባት ከኔ ጋር ከተደመረ 6 ሰው ይመስለኛል። 5 ከገዳዩ ጋር። እሺ 6 ሰው ነው ማለት ነው። ያው ቢሞትም ሰው ነው። እሺ ወደ 3ኛ ጥያቄ። አንድ ኤሌክትሪክ ባቡር ወደ ሰሜን አቅጣጫ እየሄደ ነው። ንፋሱ ደግሞ ወደ ደቡብ ነው የሚነፍሰው። እየነፈሰ ነው ወደ ደቡብ። ስለዚህ የባቡሩ ጭስ ወዴት ነው የሚሄደው ማለት ነው? ወዴት አቅጣጫ ነው የሚሄደው? የኤሌክትሪክ ስለሆነ ጭስ አይኖረው። ወይኔ እሺ እዛው መልሳለሁ። እሺ አንድ የኩሬ ውሃ ውስጥ 10 አሳዎች አሉ። ከ10ሩ 5ቱ በውሃ ጥም ሞቱ። ኩሬ ውሃ ውስጥ ስንት አሳዎች ቀሩ ማለት ነው? 5። እስኪ ጥያቄውን ድገምልኝ። እሺ አንድ የኩሬ ውሃ ውስጥ 10 አሳዎች አሉ። ከ10ሩ 5ቱ በውሃ ጥም ሞቱ። ስለዚህ በድምሩ ኩሬ ውስጥ ስንት አሳዎች ይቀራሉ ማለት ነው? ያው 10 ነው የሚሆነው። 10። ምክንያቱም ያው ቢሞቱም አሳ ናቸው ይመስለኛል። ከመር ኩሬ ውስጥ አሳ አይሞትማ። ኩሬ ውሃ ውስጥ ካለ ድረስ 10። እሺ ተመልሷል። ያ ተመልሷል። አሳ በውሃ ጥም አይሞትም ማለት ነው። እሺ የእናትሽ እናት ብቸኛ ልጅ ላንቺ ምንሽ ናት? የእናቴ እናት የእናትሽ እናት ምን ብቸኛ ልጅ ላንቺ ምንሽ ናት? ማላቀም ይለፈኝ። እሺ እናታችሁ ናት ማለት ነው። ብቸኛ ልጅ የእናትሽ እናት ብቸኛ ልጅ ላንቺ ምንድን ናት? እናታችሁ? እሺ አንድ ዛፍ ላይ 10 ወፎች አሉ። ከ10ሩ 5ቱን አንድ አዳኝ መጣና በመሳሪያ በጥይት መጥቶ ገደላትና መሬት ላይ ወደቀች። ስለዚህ በድምሩ ዛፉ ላይ ስንት ወፎች ይቀራሉ ማለት ነው? ምንም አይቀሩም። ያው ይበራሉ። ምንም አይቀርም። እሺ ተመልሷል መልሱ። አንድ ክፍል ውስጥ 4 ድመቶች አሉ። የክፍሉ ጠርዝ ላይ ለእያንዳንዱ ድመት 3 ድመቶች ይታያሉ። በድምሩ ክፍሉ ስንት ድመቶች ናቸው ማለት ነው ያሉት? እስኪ ጥያቄው። አንድ ክፍል ውስጥ 4 ድመቶች አሉ። የክፍሉ ጠርዝ ላይ ለእያንዳንዱ ድመት 3 ድመቶች ይታያሉ። በድምሩ ስንት ድመቶች ናቸው ማለት ነው ክፍል ውስጥ ያሉ? 4 ናቸው። ያው 4 ናቸው የሚሆኑት። 4 እሺ ተመልሳል። ያው ለአንዱ ያው 3 ናቸው የሚታዩት ነው ለእያንዳንዳቸው። እሺ አንድ ሹፌር 5 ሰው መጫን የሚችል መኪና እየነዳ ድንገት ሽንት ወጥሮት ወረደ። መኪናው ስንት ሰዎች ይቀራሉ ማለት ነው? 5 ሰው መጫን ነው እሱን ሳይቆጠር ስለሆነ 5 ነው ሊሆን የሚችለው። 5 እሺ መኪና ውስጥ ምንም ሰው አይቀርም ማለት ነው። ምክንያቱም 5 ሰው መጫን የሚችል መኪና ነው ያልኩት እኔ እንጂ ሰው አለ አላልኩም። መጫን የሚችል መኪና ያልኩት አይደለ? እሺ አይን የለውም ያለቅሳል፣ እጅ የለውም ይማታል። ምንድነው? አይን የለውም ያለቅሳል፣
እጅ የለውም ይመታል ወይም ይማታል። መልሱ ምንድን ነው? አላውቀውም። እኔም አላውቀውም። እሺ መልሱ ልንገራችሁ። እኔ ጥይትና ብርድ ማለት ነው። እናንተ ይበቃል። ማርያም ብዙ መልሳችኋል ግን እናመሰግናለን። እሺ ይመቻች። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ስማችሁን በተራ አስተዋውቁን። ክብሩ ይባላል። ሳሚ ይባላል። እሺ ቀለል ያሉ የመዝናኛ ጥያቄዎችን ልጠይቃችሁ ነበር የጋበዝኳችሁ። አንድ ክፍል ውስጥ 5 ሰዎች አሉ። አንተ ውስጥ ገባህና አንደኛውን ሰውዬ ገደልከው። ከዛ ክፍሉ ስንት ሰው ይቀራል? አሁን መጀመሪያ ስንት ነበረ? 5 ሰዎች ነበሩ። አንተ ገብተህ አንዱን ገደልከው። በድምሩ ክፍሉ ስንት ሰዎች ይቀራሉ? 6 6 ልገምልኝ። አንተ ልድገምልህ። አንድ ክፍል ውስጥ 5 ሰዎች ነበሩ። አንዱን ገብተህ አንተ ገደልከው። ስለዚህ በክፍል ውስጥ አሁን በድምሩ ስንት ሰዎች ይቀራሉ? አንድ ክፍል ውስጥ 5 ሰዎች ነበሩ። አንዱን ገብተህ ገደልከው። በድምሩ ክፍል ውስጥ ስንት ሰዎች ይቀራሉ? 6 እሺ ነው ግብስ። እሺ አላለቀም። ገና 5 ምናምን 6 7 ልትጠይቁ ነው ገና። ጠጋ በላ ትንሽ ጠጋ በሉ። አንድ ተጠይቀው ሊሄዱ ማለት ነው። ጀግና ናቸው ግን መልሷል። በመጀመሪያ አንድ አባት 5 ወንድ ልጆች አሏቸው። እያንዳንዱ ወንድ ልጆች አንዲት ሴት እህት አለቻቸው። ስለዚህ በድምሩ የፋዘር ልጅ ወይም የኔ አባት ልጅ ስንት ናቸው ማለት ነው? 5 ወንድ ልጆች አሉ አይደለ? ከዛ ለሁሉም አንድ እህት ሴት አለች። እንደዛ ነው ጥያቄው? አልሰማሁም በትክክል። እሺ ልድገምልህ ጥያቄውን። አንድ አባት 5 ወንድ ልጆች አሏቸው። እያንዳንዱ ወንድ አንዲት እህት ሴት ልጅ አላቸው ወይም አለው። ስለዚህ በድምሩ የኔ አባት ልጅ ስንት ናቸው ማለት ነው? 6 6 ነው። ማርያም እኛ አልተቻለም። እሺ ተመልሷል ማለት ነው። እሺ ወደ ቀጣይ ወደ 3ኛ ጥያቄ። እሺ አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ማታ በጨለማ ማለት ነው። 10 ሻማዎች እየበሩ ነው። ከ10ሩ 3ቱን ንፋስ አጠፋቸው። አድረህ ስትመጣ በጠዋቱ ክፍሉ ስንት ሻማዎች ይቀራሉ? አንዴ ድገም። ይደገም። አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ማታ ሰዓት ላይ እየበሩ ነው። ከ10ሩ 3ቱን ንፋስ አጠፋቸው። አድረህ ስትመጣ በጠዋቱ ክፍሉ ስንት ሻማዎች ይቀራሉ? እሱን መጀመሪያ 10 ሻማ ይቀራል። 10 ሻማ ይቀራል። ምንም ወይ 7 ልበል? ባዶ 3 ሻማ ይቀራል። እሺ 3 ሻማ ይቀራል። ተመልሷል። እሺ አሁን ወደ 4ኛው ጥያቄ። እሺ አንድ ቅርጫት ውስጥ 5 አፕሎች አሉ። 5ቱን አፕሎች ለ5 ልጆች እኩል ሰጣችሁ አንዳንድ። ነገር ግን አሁንም ቅርጫት ውስጥ አንድ አፕል ቀረ። እንዴት ሊቀር ቻለ? እስቲ ከእንደገና እንዲህ ይደገም። እነዚህ ልጆች ግን ከባድ ናቸው፣ ሊመልሱ ይችላሉ። አንድ ቅርጫት ውስጥ 5 አፕሎች አሉ። 5ቱን አፕሎች ለ5 ልጆች እኩል ሰጣችሁ አንዳንድ ማለት ነው። ነገር ግን አሁንም ቅርጫት ውስጥ አንድ አፕል ቀረ። እንዴት ሊቀር ቻለ? ይለፍ። እሺ መልሱን ልንገራችሁ። ለአንዱ ልጅ ከነቅርጫቱ ነው ማለት ነው የሰጣችሁት። እሺ
እሺ አንድ ሹፌር 5 ሰዎችን መጫን የሚችል መኪና እየነዳ ሽንት ወጥሮት ወረደ። ለሽንት ማለት ነው ወረደ። ስለዚህ መኪናው ስንት ሰዎች ይቀራል? እሺ ጥያቄው ልድገምላችሁ የመጨረሻ። አንድ ሹፌር 5 ሰው መጫን የሚችል መኪና እየነዳ ለሽንት ወረደ። መኪናው ስንት ሰዎች ይቀራሉ? በደል ባዶ ነው መኪናው። መኪናው ባዶ ነው። ባዶ ነው። የነመስ አስኮርጭ አልጫንማ መጀመሪያ አልጫንማ። እሺ ተመልሷል። ግቡልኝ። እሺ አሁን የመጨረሻ ይመልሱ። የመጨረሻ የእናትህ እናት ገና ሳልጀምር በፊት አኮሽቷል። የእናትህ እናት ማለት ጀመራል። እሺ የእናትህ እናት ብቸኛ ልጅ ላንተ ምን ናት? የእናትህ እናት ብቸኛ ልጅ የእናትህ እናት ብቸኛ ልጅ ላንተ ምን ናት? እኔ አክስት። ቆይ ማን አንዴ እሺ የእናትህ እናት ብቸኛ ልጅ ላንተ ምን ናት? ብቸኛ ልጅ እናቴ። ይመቻችሁ። ማርያም እናመሰግናለን። ግን ብዙ መልሳችኋል። አየሽ